እዚህ ጸጥ ረጭ ያለ ስፍራ ለትንሽ ጊዜ መቆየት አስቤያለሁ። በባህሩና በጫካው መካከል በሚገኘው በዚህ ስፍራ የሰፈነው ድባብ አስደስቶኛል። ሁሉም ነገር ጸጥ ረጭ ያለ ነው። ነጫጮቹ ደመናዎች ብቻ በቀስታ ይጓዛሉ። ንፋሱ ከሞገዱና ከዛፎቹ ጫፍ በላይ ስለሚነፍስ ባህሩንና ዛፎቹን አናውጣቸውም። ከብዙ ሰዎች መካከልና በባህር ዳርቻ የሚገኝ ሆቴል ውስጥ ቢሆን እንኳን ሁልጊዜ ብቸኝነት አለ። ኦርኬስትራው ብዙውን ጊዜ ሆድ የሚያባቡ የስዊድንና የዴንማርክ መዝሙሮችን ያሰማል። አስደሳችና ሞቅ ያሉ ናቸው የሚባሉ ሙዚቃዎቻቸውም ቢሆኑ የታፈኑ መስለው ነው የሚሰሙት። ኦርኬስትራው ተጫውቶ ሲጨርስ ሙዚቀኞቹ መሳሪያዎቻቸውን እንደያዙ በደረጃው ላይ ይወጡና በዝግታ በሐዘን ስሜት በመንገድ ውስጥ ገብተው ይሰወራሉ። ይህን የምጽፈው የባህሩን ዳርቻ ይዤ በጀልባ እየተጓዝኩ ነው። ዳርቻው ተስማሚና አረንጓዴ ነው። የጓሮ አትክልት ስፍራ ያላቸው ተራ የገጠር ቤቶች፣ በአትክልቱ ስፍራ ውስጥ ያሉ የባህሩን ዳርቻ ተጠግተው የተቀመጡ አግዳሚ ወንበሮች፣ ከቤቶቹ ጀርባ ቀጭን ነጭ መንገድ፣ በመንገዱ ግራና ቀኝ ደግሞ ጫካ ይታያሉ። ጫካው በሰፊው ተንሰራፍቷል። ጫካው መጨረሻ ላይ ፀሐይዋ ስትጠልቅ ትታያለች። እየጠለቀች ያለችው ፀሐይ በጠባቡ ረጅም ቢጫማ ደሴት ላይ የምሽት ብርሃኗን ፈንጥቃለች። ጀልባ ነጂው እንደነገረኝ ከሆነ በ2 ሰዓት ውስጥ እዚያ ይደረሳል። የሆነ ጊዜ ወደዚያ ደሴት መሄድ ፈልጋለሁ። ይሁን እንጂ ይህ ቦታ ይዞ የሚያስቀር አንዳች አይላለሁ። ብዙ ጊዜ ራሴን በሚቀጥለው ትንሽ መንደር አካባቢ፣ ይበልጥ ደግሞ በባህሩ ዳርቻ ወይም ደግሞ በክፍሌ በረንዳ ላይ አገኘዋለሁ። ከባህሩ ዳርቻ ጫካ ውስጥ ያሉ ዛፎች ስር ጋደም እላለሁ። ሞቃታማው የከሰዓት በኋላ አየር የዛፎቹን ቅርንጫፎች አስጎንብሷቸዋል። አልፎ አልፎ ከጫካው መንገድ የሚመጡ ሰዎች የእግር ኮቴ ይሰማኛል። ነገር ግን ስለማልንቀሳቀስና አይኖቼን ወደ ላይ ስለሰቀልኩ ላያቸው አልችልም። አስደሳቹ የሕፃናት ሳቅም እንዲሁ ይሰማኛል። በዙሪያ የሰፈነው ፍጹም ጸጥታ ሁሉንም ድምፅ በፍጥነት ውጦ ያስቀረዋል። ሰከንድ ሳይቆይ ሁሉም ነገር ድሮ ገና ያለፈ መሰልና አይኖቼን ጨፍኜ ስገለጥ ከረጅም የሌሊት እንቅልፍ የባነንኩ መሰለኝ። ተነቃቃውና እንደ አንድ የተፈጥሮ ቁራጭ በዙሪያ ያለው ትልቅ ጸጥታ ውስጥ ራሴን አንሳፈፍኩ። አስደሳቹ ጸጥታ አሁን አልፏል። በጀልባ ውስጥም ሆነ በባህሩ ዳርቻ ባሉ ዛፎች ስር ተመልሶ አይመጣም። ሁሉም በአንድ ጊዜ የተለወጠ ይመስላል። የኦርኬስትራው ሙዚቃ ሞቅ ያለና አስደሳች ነው። የሚተላለፉት ሰዎች ብዙ ያወራሉ። ሕፃናት ይስቃሉ፣ ያለቅሳሉ። ተወዳጅና ጸጥተኛ የሚመስለው ባህር እንኳን ምሽት ላይ የባህሩን ዳርቻ በጩኸት ያደባልቀዋል። ሕይወት ለኔ እንደገና በጩኸት የተሞላ ሆነብኝ። መቼም ቢሆን እንደዚህ ጊዜ ቀሎኝ ከቤቴ ርቄ ተጉዤ አላቅም። ወደ ኋላ የሚያሳስበኝ ያልተቋጨ ነገር አልተውኩም። የዶክትሬት ዲግሪ ማሟያ ስራዬን ጨርሻለሁ። ወጣትነቴ ያሰርጸብኝን የማይጨበጥ ስነ ጥበባዊ ህልም እስከ ወዲያኛው ቀብሬዋለሁ። ወይዘሪት ጄሪ የ1 ሰዓት ሰሪ ሚስት ሆናለች። ፍቅረኛን ቤት ሳይተውና የማይጨበጥ ሐሳብን ሳይዙ ለጉዞ በሚዘጋጁበት ወቅት አልፎ አልፎ የሚያጋጥመው ዕድል እኔንም ገጥሞኛል። ሕይወቴ አንድ ምዕራፍ በመዘጋቱ የደህንነትና የደስተኝነት ስሜት ተሰምቶኝ ነበር። አሁን ግን
ወይዘሮ ፍሬደሪክ እዚህ በመሆኗ ሁሉም ነገር ተመልሶ በነነ። በጣም ስለመሸ በክፍሌ በረንዳ ላይ የጠረጴዛውን መብራት አብርቼ ጽፋለሁ። አሁን ሁሉም ነገር ግልጽ የሚሆንበት ሰዓት ነው። ከ7 ዓመት በኋላ ለመጀመሪያ ጊዜ ከሷ ጋር የተነጋገርነውን እከትባለሁ። ከዚያን ሰዓት ጀምሮ ለመጀመሪያ ጊዜ ምሳ ሰዓት አካባቢ ነበር። የባህር ዳርቻው አንድ አግዳሚ ወንበር ላይ ተቀምጫለሁ። አሁንም ሰዎች ባጠገቤ ያልፋሉ። አንዲት ሴት ከአንድ ልጅ ጋር ከባህሩ ጋር የተገናኘው ድልድይ ላይ ቆማለች። በርቀት ገጽታዋን መለየት አልተቻለኝም። በእርግጥ ትኩረቴን የሳበው ነገር የለም። በመጨረሻ ድልድዩን ትታ ወደ እኔ እየቀረበች ስትመጣ እዛ ለብዙ ጊዜ ቆማ እንደነበር አስተዋልኩ። ልጁን በእጇ ይዘዋለች። አሁን ወጣትና ቀጭን መሆኗን ተመለከትኩ። ፊቷን ማቀው መሰለኝ። ከኔ 10 እርምጃ ርቀት ላይ ትገኛለች። በፍጥነት ብድግ ብዬ ወደሷ ሄድኩኝ። ፈገግ ስትል ማን እንደሆነች አወቅኩ። አዎ እኔ ነኝ አለችና እጇን ለሰላምታ ዘረጋችልኝ። ወዲያው ነው ያወቅኩሽ። እኔም መለየት አስቸጋሪ እንዳልነበር እርግጠኛ ነኝ። አንተም ምንም አልተለወጥክም። 7 ዓመት አልኩ። ጭንቅላቷን በመነቅነቅ ተስማማች። ሁለታችንም ዝም አለን። በጣም ቆንጆ ነች። ድንገት ፈገግታዋ ከፊቷ ጠፋና በእጇ ወደ ያዘችው ልጅ ፊቷን አዙራ ጋሽን ጨብጠው አለችው። ትንሽ ልጅ ወደ እኔ ሳይመለከት እጁን ዘረጋ። ልጄ ነው አለች። ጸጉሩ ቀይ ቡኒ የሆነ የዓይኖቹ ቀለም ፈካ ያሉና ሁለመናው የሚያምር ልጅ ነው። በህይወት ውስጥ ሰው በድጋሚ የሚገናኝበት መንገድ እንዴት ግሩም ነው። እንገናኛለን ብዬ በፍጹም አስቤ አላቅም በማለት ጀመረች። አሁን እንግዳ የሆነ አጋጣሚ ነው። ለምን? ለመጀመሪያ ጊዜ ፈገግ ብላ ሙሉ በሙሉ አይኖችን እያየች ጠየቀች። የበጋ ወቅት ነው። ሰዎቹ ሊጓዛሉ አይደለም እንዴ? ስለ ባሏ አልጠይቃት አፌ ላይ አድርሼ ተውኩት። እዚህ ምን ያህል ትቆያለሽ? 14 ቀን። ከዚያም ከባሌ ጋር ኮፐንሃገን እንገናኛለን። ሰረቅ አድርጌ ያዩዋት። አይኖቿ በቀላሉ ምናልባት ያስገርም ይሆን ሲሉ መለሱ። ያለመረጋጋትና የእፍረት ስሜት ተሰማኝ። ፍጹም ነገሮችን መርሳት እንደሚቻል ድንገት ውል አለኝ። ጭራሽ ምንም ነገር እንዳልተፈጠረ ሁሉ ከ7 ዓመት በፊት ስለነበረው ሁኔታ ያሰብኩት ለጥቂት ጊዜ ብቻ እንደነበረ ገና አሁን ተገነዘብኩ። መቼም ብዙ የምትነግረኝ ነገር ይኖራል በማለት አዲስ ወሬ ጀምራ ገላገለችኝ። የዶክትሬት ትምህርትን ከጨረስክ ረጅም ጊዜ እንደሆነ ጥርጥር የለውም። ረጅም ጊዜ አይደለም፣ ከወር በፊት ነው። ቢሆንም ግን አሁንም ያው የልጅነት መልክህ እንዳለ ነው። ጺምህም የተለጠፈ ነው የሚመስለው። ሆቴሉ ምግብ መድረሱን የሚያበስረውን ደውል አሰማ። ቻው አለችኝ። ልክ ደውሉን ትጠብቅ የነበረ ይመስል። አብረን መሄድ አንችልም? አይ እኔ የምበላው ከልጄ ጋር ክፍሌ ውስጥ ነው። ብዙ ሰዎች መሃል መሆን ደስ አይለኝም።
መቼ እንገናኛለን? ሳቅ ብላ ባይኗ ወደ ባህሩ ዳርቻ ያመለከተች። እዚህ ስፍራ መቼም ሰው ሁሌ እርስ በርስ ይገናኝ ተፈቅዷል። መልሷ እንዳላስደስተኝ ስትረዳም በተለይ ፍላጎቱ ካለ ደናው ስትል አከለችበት። ጨብጣኝ ዞር ብላ ሳታየኝ ሄደች። ትንሹ ልጅ ግን ዞር ብሎ ተመለከተኝ። ከሰዓት በኋላውንና ምሽቱን በሙሉ በባህር ዳርቻው ወዲያ ወዲህ ስላመሸው እሷ ግን ብቅም አላለች። በዚህ ልገረም አይገባም። ሳላያት አንድ ቀን አለፈ። ከሰዓት በፊት ሙሉውን ሲዘንም ነው ያለው። ከኔ በስተቀር ማንም በባህር ዳርቻው አልነበረም ማለት ይቻላል። አንድ ሁለት ጊዜ በያዘችው ክፍል በኩል አለፍኩ። መስኮቶቿ የትኞቹ እንደሆኑ ግን አላወኩም። ከሰዓት በኋላ ዝናቡ ጋብ ስላለ የባህር ዳርቻውን መንገድ ተከትዬ እስከሚቀጥለው መንደር ድረስ ረጅም የእግር ጉዞ አደረኩኝ። አየሩ ደመናማ ቢሆንም ሞቃታማ ነበር። በመንገዴ ላይ ስለዚያን ጊዜ እንጂ ስለሌላ ነገር ማሰብ በፍጹም አልቻልኩም። በድጋሚ ሁሉንም ነገር በግልጽ ከፊት ለፊት ያየሁት የኖርኩበትን አስደሳች ቤትና አረንጓዴ የተቀቡ ወንበርና ጠረጴዛዎች ያሉበትን የአትክልት ስፍራ፣ ትንሿ መንደር ከነጫጭ ጸጥታማ መንገዶች፣ ከሩቅ የሚታዩት በጭጋግ የተዋጡ ኮረብታዎችን፣ ከነዚህ ሁሉ በላይ ልክ ከዓለም ሁሉ እዚህ ብቻ ያለ ይመስል የገረጣውን ሰማያዊ የሰማይ ክፍል፣ እንዲሁም በዚያን ጊዜ የነበሩት ሰዎች ሁሉ በድጋሚ ይታዩን ጀመር። የትምህርት ቤት ጓደኞቼ፣ አስተማሪዎቼ፣ የፍሬደሪክ ባል ጭምር። እሱን ያየሁት ግን በመጨረሻዋ ቅጽበት ካየሁት ሁኔታ በተለየ ነው። ያየሁት ከትምህርት በኋላ መንገድ ላይ እኛ ተማሪዎቹን በፈገግታ ሰላም እያለን ረጋ ብሎና ፊቱ ላይ ጥቂት ድካም እየታየበት እንደወትሮ ሁሉ በዝምታ ተውጦ በእኔና በፍሬደሪክ መካከል ለመቀመጥ ሲመጣ ነው። ያየሁት ብዙውን ጊዜ በመስኮቴ በኩል እንደማየው ነው። የአትክልት ስፍራ ውስጥ አረንጓዴው ጠረጴዛ ላይ የእኛን የተማሪዎች የፈተና ወረቀት ሲያርም፣ ፍሬደሪክ ወደ አትክልት ስፍራው የከሰዓት በኋላ ቡናውን ይዛለት ስትመጣና እኔ በዚያን ወቅት እስከዚያች የመጨረሻዋ ሰዓት ድረስ ባልገባኝ ሁኔታ ወደ እኔ መስኮት መልከት ብላ ስትስቅ ነው። አሁን ስለዚያ ነገር በተደጋጋሚ አስታውስ እንደነበር ታውቆኛል። ግን በውን እንደሆነ ሳይሆን እንደ አንድ በሰላም ሳይነቃነቅ እቤት ውስጥ ግድግዳ ላይ እንደተሰቀለ ስዕል እንጂ። ዛሬ ባህር ዳርቻው አጠገብ ጎን ለጎን ቁጭ ብለን እንደ ከዚህ በፊት የማይተዋወቁ ሰዎች አወራን። ትንሹ ልጁ ከእግራችን ስር በአሸዋና በድንጋይ ይጫወታል። የምንጫወተው ያለፈ በጋራ የተሸከምነው ነገር እንዳልነበረ ነው። በሞቃታማው የውሃ ፏፏቴ እርስ በርሳቸው ምንም የማይተዋወቁ ሰዎች በአጋጣሚ ተገናኝተው እንደሚያደርጉት ስለ አየሩ፣ ስለ አካባቢው፣ ስለ ሰዎች፣ ስለ ሙዚቃና ስለ ጥቂት አዳዲስ መጽሐፎች አወራን። ከአጠገቤ ተነስታ ስትሄድ በጣም ተከፋው። የማልሸከመው ነገር ሆነብኝ። ልጠራት ፈለኩ። የሆነ ነገር እንኳን ተይልኝ ልላት። እሷ ግን ፍጹም አልገባትም። ሳስበው ግን ሌላ ምን ልጠብቅ እችላለሁ? መጀመሪያ ስንገናኝ በትህትና የተቀበለችኝም ድንገተኛ ስለሆነባት ምናልባትም በአንድ እንግዳ በሆነ ቦታ ድሮ የምታውቀውን ሰው በማግኘቷ በፈጠረባት ደስታ ነበር። አሁን ግን እንደኔ ሁሉ እሷም ስለ ሁሉም ነገር መልሳ ለማሰብ ጊዜ ነበራት። እስከ ሁል ጊዜው መርሳት የምትመኘው ነገር አይኑን አፍጥጦ
መጥቶባታል። ለኔ ስትል የተሸከመችውን ምናልባትም አሁን ድረስ የምትሰቃይበትን ነገር መገመት አልችልም። ከእርሱ ጋር እንዳለች ማየት የምችለው ነገር ነው። ከዚህም የ4 ዓመቱ ልጅ ያው ምስክር ነው። ነገር ግን የሰው ልጅ ይቅርታ ሳይደራረግ ሊታረቅ፣ ቂሙን ሳይረሳ ይቅርታ ሊያደርግ ይችላል። ብሄድ ይሻላል። ለሁለታችንም የሚበጀው ይሄ ነው። እንግዳ በሆነ አሳዛኝ ውበት የዚህ ዓመት ትዝታ ከፊቴ መጣብኝ እና ሁሉንም እንደገና አየሁት። እያንዳንዱ ነገር ታወሰኝ። የመጨረሻ ዓመት የሁለተኛ ደረጃ ትምህርቴን ለማጠናቀቅ በአንድ የመጸው ወራት ጠዋት እንዴት በአባቴ ታጅቤ አንድ ትንሽ ከተማ እንደደረስኩ ትውስ አለኝ። መናፈሻው መሃል ትልቅ ዛፍ ያለው የትምህርት ቤቱ ሕንፃ በግልጽ ይታየኛል። ደስ በሚለው ሰፊው ክፍሌ ውስጥ በጸጥታ ሳጠና ስለ ወደፊት ሕይወቴ ከፕሮፌሰር ጋር ቁጭ ብዬ በትህትና ሳወራ የእርሱ ፍሬደሪክ ፈገግታ ስታዳምጥ ከትምህርት ጓደኞቼ ጋር እስከሚቀጥለው መንደር ድረስ በእግር የምንጓዘው ትዝ አለኝ። ልክ ለወጣትነቴ ትልቅ ትርጉም ያላቸው ይመስል እነዚህ ተራ ነገሮች ሁሉ ውስጥ ድረስ ዘልቀው ይሰሙኛል። ምናልባት እነዚህ ሁሉ ቀናት የመጨረሻው የአንዱ ሰዓት ምስጢራዊ ብልጭታ ባይፈነጥቅባቸው ኑሮ በመረሳት ጥላ ውስጥ ተቀምጠው ነበር። አስገራሚው ነገር ግን ፍሬደሪክ አጠገቤ ከሆነች ጊዜ ጀምሮ እነዚያ ቀናት ሰዓት ሰሪውን በሰኔ ካገባችው ወይዘሪት ጋር በግንቦት ወር ከነበረኝ ፍቅር የበለጠ ቅርብ መሆናቸው ነው። ዛሬ ጠዋት ወደ መስኮቴ ሄጄ ወደ በረንዳው ቁልቁል ስመለከት ፍሬደሪክ ከልጇ ጋር አንድ ጠረጴዛ ላይ ተቀምጣ አየኋት። የመጀመሪያዎቹ ለቁርስ የተቀመጡ እንግዶች ነበሩ። ጠረጴዛው ከኔ ክፍል መስኮት ትይዩ ነበር። እንደምን አደራችሁ ብዬ ሰላምታ ሰጠሁ። ቀና ብላ አይታኝ በጠዋት ተነስተሃልና ከኛ ጋር መሆን ከፈለክ ና ተቀላቀለ ስትል ጠየቀችኝ። ከደቂቃ በኋላ ከነሱ ጋር ተቀመጥኩ። በጣም ደስ የሚያሰኝ ቀዝቃዛ ግን ፀሐያማ ጠዋት ነበር። እንዳለፈው ጊዜ በድጋሚ ከቁም ነገር የማይቆጠሩ ነገሮችን አወራን። ይሁን እንጂ ስለሌላ ጉዳይ ነበር ያወራነው። ከቃሎቻችን ጀርባ ትውስታዎቹ እየደመቁ ናቸው። ወደ ጫካው ሄድን። እዚያ ሆነን ስለሷና ስለ ቤቷ ማውራት ጀመረች። እኛ ጋር ሁሉም ነገር ድሮ እንደነበረው ነው። የአትክልት ስፍራችን ብቻ የበለጠ ቆንጆ ሆኗል። ልጅ ከወለድን በኋላ ባለቤቴ በደንብ ይንከባከበዋል። በሚቀጥለው ዓመት ደግሞ አንድ የመስታወት ቤት ይኖረናል አለችኝ። በመቀጠልም ከዛሬ 2 ዓመት ጀምሮ ቲያትር እናያለን። ክረምቱን ሙሉ የሆሳዕናን ዕለት ጨምሮ ቲያትር ይታያል። በሳምንት 3 ቀን ወደዚያ እሄዳለሁ። ብዙውን ጊዜ የምሄደው ከእናቴ ጋር ነው። እናቴ ከፍተኛ ደስታ ይሰጣታል። እኔም ቲያትር እሄዳለሁ አለ የፍሬደሪክ ልጅ። ትክክል፣ አንተም ታያለህ። ወደ እኔ ዞራ ማውራቷን ቀጠለች። እሁድ ከሰዓት አንዳንድ ጊዜ የልጆች ቲያትር ያሳያሉ። ከልጄ ጋር በመሄድ እግረ መንገዴን እደሰታለሁ። ስለ እኔ የሆነ ነገር ማውራት ነበረብኝ። ስለ ሙያዬና ሌሎች ቁም ነገሮች ብዙ አልጠየቀችኝም። ይበልጥ ማወቅ የምትፈልገው የረፍት ጊዜን እንዴት እንደማሳልፍና በትልልቅ ከተሞች ውስጥ ስላለው ሞቅ ያለ ሕይወት እንድነግራት ነው። ይሄ ሁሉ ወሬ በደስታ ሲወራ የጋራችን የሆነው ትዝታ ግን በአንድም ቃል
አልተነካም። በእርግጠኝነት በዚህች ቅጽበት እሷም እንደኔ ያለማቋረጥ እያብሰለሰለችው ነው። ለሰዓታት አብረን ሄድን። በዚህም ደስተኛ ነበርኩ። አንዳንድ ጊዜ ልጁ መሃላችን ይገባል። በዚህ ጊዜ እጆቻችን በልጁ ፀጉር ላይ ይነካካሉ። ሁለታችንም ግን እንዳልታወቀን እንሆንና ምንም እንዳልተፈጠረ ሁሉ ወሬያችንን እንቀጥላለን። እንደገና ለብቻዬ ስሆን ጥሩ ስሜት ይወረኛል። ከዚያም ድንገት ስለ ፍሬደሪክ ምንም የማላቅ ሆኖ ይሰማኛል። በምናወራበት ጊዜ ሁሉ ይህ እርግጠኛ ያለመሆን ስሜት እንዴት እንዳላስጨነቀኝ ይገርመኛል። በተጨማሪም ፍሬደሪክ ስለዚህ ማውራት አለመፈለጓ እንግዳ ነገር ነው። በባሏና በእርሷ መካከል ለዓመታት ስለዚያን ሰዓት የማሰብ ነገር የለም ብዬ ብቀበልም እሷ ግን በእርግጠኝነት ልትረሳው አትችልም። ይህኔን ሹልክ ብሎ መሄድ ተከትሎ የሆነ ጠንከር ያለ ነገር ሳይፈጠር የቀረ አይመስለኝም። ስለዚህ ነገር አለማውራት እንዴት አስቻላት? ምናልባት እኔ እስክጀምር እየጠበቀችው? ጉዳዩን ከማንሳት የከለከለኝ ምንድን ነው? አይናፋርነት እሷንም እንዳትጠይቅ አድርጓት ይሆን? ሁለታችንም ጉዳዩን ለመንካት ፈርተን ይሆን? ሊሆን ይችላል። ይሁን እንጂ በመጨረሻው መሆን አለበት። እስኪሆን ድረስ ግን አንዳች የሚያርቀን ነገር በመሃላችን ይኖራል። የሚያርቀን ነገር መኖሩ ደግሞ ከምንም በላይ ያሳምመኛል። ከሰዓት በኋላ ጠዋት ከሷ ጋር በሄድኩበት መንገድ ብቻዬን በእርጋታ በእግሬ ተጓዝኩ። ውስጤን ልክ እንደ ዘላለማዊ ፍቅረኛ ናፍቆት ወረረኝ። ሁሉም ቦታ ፈልጌ ሳጣት መሸትሸት ሲል በክፍሏ በኩል አለፍኩኝ። መስኮት ላይ ቆማለች። ዛሬ ጠዋት ለኔ እንዳለችኝ ወደዚህ አትመጪም አልኳት። ለኔ እንደመሰለኝ ቀዝቀዝ ብላ ደክሞኛል ደህና አደር ብላኝ መስኮቱን ዘጋችው። በሐሳቤ ፍሬደሪክ በሁለት መልክ ትወስለኛለች። በአብዛኛው ገርጣ ኮስተር ብላ ነጭ የጠዋት ልብሷን ለብሳ አትክልት ስፍራ ውስጥ ተቀምጣ ልክ እንደ እናቴ ጉንጬን ስታሻሸኝ እንዲህ መስላ ብቻ የምትተወሰኝ ቢሆን ኖሮ ሰላሜ አይረበሽም ነበር። እዚህ የመጣው ሰሞን እንደነበረው ሁኔታ ከሰዓት በኋላ በባህር ዳርቻው ስር ያሉ ዛፎች ጥላ ስር ጋደም እል ነበር። ነገር ግን አንድ ጊዜ እንዳየኋት ሌላ መልክ ይዛ ብቅ ትልብኛለች። ያው የመጨረሻው ሰዓቴን በትንሿ ከተማ ውስጥ ባሳለፍኩበት ወቅት ነው። የማትሪክ ውጤቴን የተቀበልኩበት ቀን ነበር። እንደ ሌላው ጊዜ ሁሉ ምሳዬን የበላሁት ከፕሮፌሰሩና ከባለቤቱ ጋር ነበር። ወደ ባቡር ጣቢያው የሚሸኘኝ ስላልፈለኩኝ በልተን ስንነሳ እዚያው ተሰነባበትን። በመጀመሪያ ምንም አልተሰማኝም ነበር። ነገር ግን ሆና የመሰለው ክፍሌ ውስጥ የተዘጋጀውን ሻንጣዬን እግሬ አጠገብ አስቀምጬ አልጋው ላይ ቁጭ ብዬ በሰፊው በተከፈተው መስኮት አትክልቱ ስፍራ ባሉ ዛፎች ቅጠል አሻግሬ ያለምንም እንቅስቃሴ በኮረብታው አናት ላይ የቆሙትን ነጫጭ ደመናዎች ስመለከት የመለየት ስሜት ቀስ እያለ ሰውነቴን ይወረው ጀመር። በድንገት በሩ ተከፈተና ፍሬደሪክ ወደ ውስጥ ገባች። ብድግ አልኩኝ። እየቀረበች መጣችና በእጆቿ ጠረጴዛው ላይ ወደ ኋላ ተመርኩዛ ጠርዙን በመደገፍ ትክ ብላ አየችኝ። ዝግ ባለ ድምፅም ዛሬ ነው ቀኑ አለች። አንገቴን ብቻ ወዛወዝኩኝ። ከዚህ መሄዴ ምን ያህል እንደሚያሳዝን ለመጀመሪያ ጊዜ ውስጥ ድረስ ዘልቆ ተሰማኝ። ለጥቂት ጊዜ መሬቱን እያየች ዝም አለች። ከዚያም ቀና ብላ ወደ እኔ ተጠጋችና ሁለቱን እጆቿን ቀስ ብላ
ለብዙ ጊዜያት እንዳደረገችው ሁሉ ፀጉሬ ላይ አሳረፈቻቸው። በዚህ ጊዜ ግን ከሌላው ጊዜ በተለየ ሌላ ትርጉም እንዳለው አወቅኩኝ። በመቀጠል ቀስ ብላ በስሱ እጆቿን በጉንጮቼ ላይ ወደ ታች ታንሸራታቸው ጀመር። አስተያየቷም ማለቂያ የሌለው ውስጣዊ ስሜት የተላበሰ ነው። የሆነ ነገር መያዝ እንዳቃታት በህመም አይነት ስሜት ጭንቅላቷን አወሳወዘችው። የግድ ዛሬ መሄድ አለብህ? አሁን ለሁልጊዜው? አይ ነው እንጂ አለች ከንፈሯ እየተንቀጠቀጠ። ለሁልጊዜውም ነው። በሁለት ወይም በሶስት ዓመት አንዴ ብትጠይቀንም ዛሬ እስከ ዘላለም ከኛ ተለይተህ ትሄዳለህ። ይህን ስትል የእናትነት ባልሆነ የፍቅር ስሜት ነበር። ሰውነቴን ወረረኝ። ከዚያም በድንገት ሳመችኝ። በመጀመሪያ እንዲህ አድርጋ አታውቅም ስላሰብኩኝ ከንፈሯን ከከንፈሬ ማላቀቅ አለመፈለጓን ሳቅ። ይህ መሳም ምን ማለት እንደሆነ ተረዳው። ግራ ግብት አለኝ። ደስም አለኝ። አልቅስም አለኝ። እጆቿን በአንገቴ ዙሪያ ጠመጠመቻቸው። የገፋችኝ ይመስል አልጋው ጫፍ ላይ ቁጭ አልኩኝ። ፍሬደሪክ እግሬ ስር በጉልበቷ ተንበርክካ አፌን አፏ አደረሰችው። ከዚያም ሁለቱን እጆቼን ወስዳ ፊቷን ቀበለችባቸው። ስሟን በሹክሹክታ እየጠራሁ በሁኔታው አስደሳችነት ተደነቅኩኝ። የፀጉሯ መዓዛ ወደኝ። በደስታ አጣጣምኩት። ልክ በዚህን ጊዜ ከፍርሃት የተነሳ ከውብዬ የቀረው መሰለኝ። ቀርበብ ብሎ የነበረው በር በቀስታ ተከፈተ። እዚያም የፍሬደሪክ ባል ቆሟል። መጮህ ፈለግኩኝ፣ ግን ምንም ድምፅ አላወጣልኝ። ፊቱን አፍጥጬ ተመለከትኩ። ፊቱ ላይ ግን ምንም የተለየ ስሜት ማንበብ አልቻልኩም። በዚህ ቅጽበት በሩን ዘግቶ ተዘወረ። ለመነሳት ሞከርኩ። እንደምንም ብዬ የፍሬደሪክ ፊት ያለበትን እጆቼን ማላቀቅ ፈለግኩኝ። ስሟን ልጠራ ሞከርኩ። በዚህን ጊዜ ራሷ ብድግ አለች። ጣረሞት መስላለች። ትዕዛዝ በመሰለ ቃና በሹክሹክታ ጸጥታ አለችኝ። ታዳምጥ ይመስል ፊቷን ወደ በሩ አዙራ ለሰከንድ ያህል ቀጥ ብላ ቆመች። ከዚያም ቀስ ብላ በትንሹ ከፈተችውና ወደ መተላለፊያው ተመለከተች። ትንፋሼ ጠፍቶ ቆሜያለሁ። በደንብ ከፈተችውና እጄን ይዛ በሹክሹክታ ሂድ፣ ቶሎ ሂድ ብላ አስወጣችኝ። በትንሹ መተላለፊያ እስከ ደረጃው ድረስ በፍጥነት ሂጄ አንድ ጊዜ ዞር አልኩኝ። ሊነገር የማይችል ፍርሃት ፊቷ ላይ እየተነበበ በሩ ላይ ቆማ አየኋት። እጇን በኃይል እያወናጨፈችም በምልክት ሂድ ሂድ አለችኝ። እኔም ተፈተለኩ። ከዚያ በኋላ ስለሆነ ነገር የማስታውሰው ልክ እንደ አንድ ቅዠት ነበር። እንደ ሞት በሚያስፈራ ፍርሃት ተውጬ ወደ ባቡር ጣቢያው በጥድፊያ ሄድኩኝ። ሌሊቱን ሙሉ ያለ እንቅልፍ ባቡር ውስጥ ያለው መኝታ ላይ ስገላበጥ አደርኩኝ። ለቤቴ ስደርስ የጠበቅኩት ወላጆቼ ስለ ሁሉም ነገር ሰምተዋል ብዬ ነበር። በደስታና ሞቅ ባለ አቀባበል ሲቀበሉኝ ተገረምኩኝ። ከዚያ በኋላ የሆነ አስደንጋጭ ሁኔታ ይከሰታል ያልኩ ክፉኛ ተረብሼ ከረምኩ። እያንዳንዱ የበር መንኳኳት፣ እያንዳንዱ የሚመጣ ደብዳቤ ያስደነግጠኛል። በመጨረሻ የተረጋጋሁት እዚያ ትንሿ መንደር ውስጥ ከሚኖር የትምህርት ቤት ጓደኛዬ የተላከና ደስ የሚሉ መልእክቶችንና ሰላምታ ያዘለ ፖስት ካርድ ሲደርሰኝ ነበር። ስለዚህ ምንም የከፋ ነገር አልተከሰተም፣ ወይም
ቢያንስ ፀሐይ የሞቀው ቅሌት ደረጃ አልደረሰም ማለት ነው። በባልና ሚስቱ መካከል ችግሩ በሰላማዊ መንገድ እንደተፈታ፣ እሱ ይቅርታ እንዳደረገላት፣ እሷም ንስሐዋን እንዳወረደች መገመት ችያለሁ። ይህ ክስተት በትውስታዬ ውስጥ መጀመሪያ እንደ አንድ አሳዛኝና አስጨናቂ ነገር፣ ጥፋተኛ ባልሆን እንኳን የአንድን ሰው ቤት ሰላም እንዳደፈረስኩ አይነት ሆኖ ይሰማኝ ነበር። ቀስ በቀስ ይህ ስሜት እየጠፋ ሄደና ቆይቶ አዳዲስ ልምዶች ያንን ክስተት በበለጠ ጥልቀት እንድረዳ ሲያደርጉኝ፣ አልፎ አልፎ እንዲህ አይነቱን ቃል ኪዳን መጠበቅ እንዳልነበረበትና በዚህም ሳቢያ እንደሚሰቃይ ሰው እንግዳ በሆነ ስሜት ፍሬደሪክን እናፍቃታለሁ። በመጨረሻ ግን ናፍቆቱም አልፎ ፍጹም ረሳኋት። በዚያን ጊዜ የነበረውን ክስተቱን ያደረገ ነገር አሁን በአንድ ጊዜ ተመልሶ መጥቷል። ነገሩ ደግሞ ከዚያን ጊዜ የበለጠ እየጠነከረ ነው። ፍሬደሪክን አፍቅሬያታለሁና ባለፉት ቀናት እንቆቅልሽ የሆኑብኝ ነገሮች ሁሉ ዛሬ በግልጥ ይታዩኛል። በጣም መሽቶ ባህሩ ዳርቻ ሁለታችን ብቻ ተቀምጠናል። ልጁ ክፍል ውስጥ ተኝቷል። ዛሬ ጠዋት እንድትመጣ ለምኛት ነበር። በፍጹም ግልጽነት በምሽት ባህሩ ስላለው ውበት፣ በዙሪያችን ያሉ ነገሮች ሁሉ ጸጥ ሲሉ ከባህሩ ዳርቻ ሆኖ ድቅድቁን ጨለማ መመልከት እንዴት ደስ እንደሚል በመንገድ ጭምር። ምንም መልስ አልመለሰችም። መምጣቷ እንደማይቀር ግን አውቄ ነበር። ጸጥ ብለን በባህር ዳርቻው እንደተቀመጥን እጆቻችን ተጨባበጡ። እናም ፍሬደሪክ በፈለግኩኝ ጊዜ የኔ እንደምትሆን ተሰማኝ። ስላለፈው ለምን ይወራል ብዬ አሰብኩኝ። እሷም መጀመሪያ ስንገናኝ ጀምሮ እንዲሁ ታስብ እንደነበር አወቅኩኝ። ድሮ እንደነበርነው እንደዚያው ነን። ትዝታዎቻችን እንደ በጋ ወፎች በሩቁ የሚበሩ ነፃ የሆነን ደስተኞች። ምናልባት እሷም እንደኔ ባለፉት 7 ዓመታት ብዙ ሌሎች ነገሮችን አሳልፈ ይሆናል። ብታሳልፈስ ምን አገባኝ? አሁን አንዳችን ለሌላችን የምንሞት የዛሬ ሰዎች ነን። ምናልባት ትላንት ደስተኛ ያልነበረች፣ ምንም ግድ ያልነበራት ሴት ትሆናለች። ዛሬ በዝምታ ባህሩ ዳርቻ አጠገቤ ተቀምጣ እጆቼን ይዛ በቅፌ ውስጥ ለመሆን ትናፍቃለች። ቀስ እያልኩ ወደ ክፍሏ ሸኘኋት። ዛፎቹ ረጃጅም ጥቁር ጥላዎቻቸውን መንገዱ ላይ አሳርፈዋል። ነገ ጠዋት በጀልባ ተሳፍረን መሄድ እንችላለን? አሁን እንችላለን። ድልድዩ ላይ ከጠዋቱ 1 ሰዓት ጠብቅሻለሁ። ወዴት ነው የምንሄደው? እዚያ ወዳለው ደሴት። የመብራት ማማው ያለበት ይታይሻል? አዎ፣ ያ ቀዩ ብርሃን አይደል? ሩቅ ነው። 1 ሰዓት ቢፈጅ ነው። ቶሎ መመለስ እንችላለን። እሺ፣ ደህና ደር ብላኝ ወደ ዋናው መግቢያ መራች። እኔም ሄድኩኝ። በጥቂት ቀናት ውስጥ ልትረሺኝ ትችያለሽ፣ ነገ ግን ቢያንስ አስደሳች ቀን ይሆናል ስላሰብኩኝ ከእርሷ ቀድሜ ድልድዩ ዘንድ ደርሻለሁ። ትንሹ ጀልባ እየጠበቀን ነው። ሽማግሌው ያንስን የጀልባውን ሸራ ወጥሮ መዘውሩ አጠገብ ቁጭ ብሎ ፒፓውን እያጨሰ ነው። ወደሱ ዘልዬ ገባውና ጀልባው ወዲያ ወዲህ እንዲያንዥዋዥወኝ አደረግኩ። እየጠበቅኩ ያለሁበትን ሰዓት እንደ ጠዋት መጠጥ አንደቀደቅኩት። ዓይኔን ያፈጠጥኩበት መንገድ አሁንም ምንም ሰው አይታይም። ከአንድ ከሩብ ሰዓት በኋላ ፍሬደሪክ ብቅ አለች። ገና ከሩቁ ትታየኛለች። ከሌላ ጊዜ የበለጠ ፈጠን ፈጠን የምትል መሰለኝ። ድልድዩ ላይ ስትወጣ ቀና አልኩኝ። አሁን ገና ነው ልታየኝ የቻለችው። እናም ፈገግ ብላ ሰላም አለችኝ። ድልድዩ መጨረሻ ላይ ደረሰች። እጄን ሰጠኋትና ጀልባው ላይ እንድትወጣ ረዳኋት። ያንስን ገመዱን ፈታው። ጀልባችንም መንሳፈፍ ጀመረች። ተጠጋግተን የተቀመጥነው። እጄ ላይ ደገፍ ብላለች።
ነጭ ልብስ የለበሰች ሲሆን የ18 ዓመት ወጣት መስላለች። በዚያ ደሴት ላይ ምን የሚታይ ነገር አለ? አለች። ሳቄን ለቀቅኩት። ፊቷ ፍም መሰልና የመብራት ማማው እንዳለው ነው። ምናልባት ቤተክርስቲያኑ። እስቲ ሰውየውን ጠይቀው አለችኝና ወደ ያንሰን አመለከተችኝ። ጠየቅኩት። ደሴቱ ላይ ያለው ቤተክርስቲያን እድሜው ምን ያህል ነው? ያንሰን አንድም ጀርመንኛ ቃል የሚገባው አልነበረም። ከዚህ ሙከራ በኋላ ከበፊቱ ይልቅ ሁለታችንም ይበልጥ ብቻችንን እንደሆን ተሰማን። እዚያ ማዶ አለችኝ በዓይኗ ያመለከተች። ሌላም ደሴት አለ። ደሴት አይደለም መልስ ሰጠው። ዋናው የስዊድን መሬት ራሱ ነው። እዚያማ ይበልጥ ያስደስት ነበር። አዎ፣ እዚያ ግን ሰው መቆየት መቻል አለበት። ለረጅም ጊዜ፣ ለሁል ጊዜ። በዚህ ሰዓት ወደ ሌላ ሀገር እንሂድና ተመልሰን እንምጣ ብትለኝ ኖሮ ፍጹም አላቅማማም ነበር። በጀልባው ላይ የተንሳፈፍን፣ ንጹህ አየር እየነፈሰብን፣ የጠራው ሰማይ ከበላያችን፣ ዙሪያችን ደግሞ የሚያብረቀርቀው ውሃ ከቦን በጀልባ ላይ ስንንሳፈፍ ጉዟችን በዓል የማክበር ጉዞ ይመስል ነበር። እኛም የንጉሳውያን ጥንዶች ይሆንን። እናም ቀደም ሲል እንደ ልባችን እንዳንሆን ያደረጉን ሁኔታዎች በሙሉ በነው የጠፉ። ወዲያው ደሴቱ ላይ ያሉትን ትንሽ ቤቶች መለየት ቻለን። ቀስ እያለ በደሴቱ ሙሉ እየገዘፈ የሚሄደው ኮረብታ ላይ ያለው ነጩ ቤተክርስቲያን የበለጠ ጎልቶ ታየ። ጀልባችን ቀጥ ብሎ ወደ ደሴቱ ዳርቻ ተጓዘ። ማስገሪያ ጀልባዎች ይታያሉ። መቅዘፍ ያቆሙ ጥቂቶቹ ውሃው ላይ ይወዛወዛሉ። ፍሬደሪክ አብዛኛውን ጊዜ እይታዋን ወደ ደሴቱ አድርጋለች። እየተመለከተች ግን አልነበረም። አንድ ሰዓት ባልሞላ ጊዜ ውስጥ ትንሽ ኩሬ ውስጥ እንዳለን ከሚያሳስብ ዙሪያውን የእንጨት ድልድይ ከከበበው ወደብ ዘንድ ደረስን። ጥቂት ልጆች ድልድዩ ላይ ቆመዋል። ወረድንና ቀስ ብለን ወደ ዳርቻው ሄድን። ልጆቹ ከኋላችን ተከተሉን። ወዲያው ግን ጠፉ። መንደሩ እንዳለ ከፊት ለፊታችን ነው። ቢበዛ በዙሪያ የተበተኑት 20 ቤቶች ቢኖሩ ነው። ውሃው ገፍቶ ያመጣው ደቃቅና ቡናማ አሸዋ ውስጥ የመስመጥ ያህል እየተሰማን በላዩ ላይ ተረማመድን። ፀሐይዋ በፈነጠቀችበት እስከ ባህሩ ድረስ በተዘረጋው ባዶ ቦታ ላይ መረቦች እንዲደርቁ ተሰጥተዋል። ጥቂት ሴቶች ከቤቶቻቸው ደጃፍ ላይ ቁጭ ብለው የተበጠሱ መረቦችን ይቀጥላሉ። ከ100 እርምጃዎች በኋላ ፍጹም ብቻችንን ነበር።